አንድ ሰው ከፍተኛ የሆነ ኮሌስትሮል አለበት ከተባለ ምን ምርመራዎችን ማድረግ ይገባል? ሊፒድ ፕሮፋይል ወይም ደግሞ የስብ ክምችትን ለማወቅ 4 አይነት ምርመራዎች አሉ። የመጀመሪያው ኤችዲኤል ሲሆን ይህ ጥሩ ኮሌስትሮል ሲባል መጠኑም 60 እና ከ60 በላይ መሆን አለበት። ጥሩ የሆነበትን ምክንያት ደም ስር ላይ ያሉ ኮሌስትሮሎችን ወይም ሊፒዶችን ከደም ስር ወደ ጉበት እንዲሄድ በማድረግ የደም ስር ላይ እንዳይጠበቁ ያደርጋል ማለት ነው። የሁለተኛው ኤልዲኤል ሲሆን ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ይህ መጠኑ መሆን ያለበት 130 በታች ቢሆን ይመከራል። እንዲሁም ደግሞ ሪስክ ያላቸው ሰዎች ላይ የልብ ወይም የአእምሮ ችግር ያለባቸው ሰዎች ላይ 100 እና ከ100 በታች መሆን ይገባዋል። መጥፎ የተባለበትን ምክንያት ይሄኛው ኮሌስትሮል ነው ደም ስሮች ጋር የሚጣበቀውና ደም ስርን የሚዘጋው። ሶስተኛው ትራይግሊሰራይድ ሲሆን ኤልዲኤል፣ ኤችዲኤል እና ሌላ የተለያዩ ኮሌስትሮሎችን አንድ ላይ በመደመር የሚታይ ምርመራ ነው። መጠኑ 150 እና ከዛ በታች መሆን አለበት። አራተኛው ቶታል ኮሌስትሮል ሲሆን መጠኑ 200 እና ከ200 በታች ሲሆን የተለያዩ አይነት ኮሌስትሮሎችን በአንድ ላይ በድምር የያዘ ነው።